ያልተፈወሰ ቁስል፣ በዜማ የተቀነቀነ ስቃይ እና የትውልድ ድምፅ የነበረው ወጣት። በአንድ በኩል የጥላቻና የጭካኔ ማዕበል፣ በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ ልቦችን ያከሰሰ የሰላምና የፍቅር ጩኸት። እውነተኛ ስሙ ጃሴ አንፍሮይ ይባላል። ብዙዎቻችን ግን ኤክስ ቴንታሲዮን በተሰኘው ስሙ እናውቀዋለን። በሙዚቃው የራሱን የውስጥ ስቃይ ለዓለም ያጋራ፣ በጨለማ በብርሃን መካከል የዋዠቀ እና በጥይት አረር ከመቀጠፉ በፊት ዓለምን ስላስለቀሰውና ስለቀየረው ስለዚህ እንቆቅልሽ ሰው ታሪክ ወደ ኋላ ተጉዘን እንመለከታለን። የጃሴ ኦንፍሮይ ልጅነት በቅንጦት ወይም በተረጋጋ የቤተሰብ ፍቅር የተሞላ አልነበረም። ይልቁንም በንዴት በብቸኝነትና በመተው ስሜት የተገነባ ነበር። ጃሴ ጥር 23 ቀን 1998 ዓ.ም ወላጆቹ ድዌን ሪካርዶ ኦንፍሮይ እና ክሊዮፓትራ በርናንድ ገና በጣም ወጣቶች ሲሆኑ፣ በተለይ እናቱ ክሊዮፓትራ እሱን ስትወልድ ገና በአፍላ ዕድሜዋ ላይ የነበረች በመሆኑ በወቅቱ የነበረባት ከባድ የኢኮኖሚ ውጥረትና የሕይወት አለመረጋጋት ልጇን በአግባቡ እንድታሳድግ አላስቻላትም። አባቱ ደግሞ በተደጋጋሚ ይታሰር ስለነበር በጃሴ ሕይወት ውስጥ ጉልህ ሚና አልነበረውም። እናቱ ሕይወቷን ለማስተካከል ስታገል ሕፃኑን ጃሴ ወደ አያቱ ኮልቨን በርናንድ ቤት ሰደደችው። ጃሴ ከአያቱ ጋር ጥልቅ ፍቅር ነበረው። እሷም የተቻላትን ያህል በፍቅር አሳድገዋለች። በውስጡ ግን እናቴ ለምን ጥላኝ ሄደች የሚለው የባዶነት ስሜትና ጥያቄ ሁል ጊዜ ይብላላ ነበር። ጃሴ ገና በዓይኑ ፍቅርን መጋት በሚገባው የሕፃንነት ዕድሜው ያየውና የተለማመደው ብቸኝነትን፣ ጠብንና ክህደትን ነበር። እሱ ራሱ ከጊዜ በኋላ በሰጣቸው ቃለ መጠይቆች ላይ እንደተናገረው ገና በልጅነቱ እናቱ እሱን እንድታስተውለውና ትኩረቷን ለመሳብ ሲል ብቻ ሆን ብሎ ጠብ ይጭር፣ ትምህርት ቤት ይረብሽና ወንጀል ውስጥ ይገባ ነበር። ይህ ባህሪው በትምህርት ቤቱ ሕይወት ትልቅ ጥላን አጠላ። ገና በአንደኛ ደረጃ ትምህርት ቤት እያለ እናቱን ለመከላከል በሚል የክፍል ጓደኛውን በመደብደቡ ከትምህርት ቤቱ ተባረረ። በመካከለኛ ደረጃ ትምህርት ቤትም በተመሳሳይ የጸብ ባህሪው ምክንያት እንዲባረር ተደረገ። በዚህ ሁሉ ጨለማ ውስጥ አያቱ የውስጡን ስብራት ለማከም የቤተ ክርስቲያን መዘምራን ቡድን ውስጥ እንዲገባ አደረገችው። እዚያም የሙዚቃ ችሎታ እንዳለው የተረዳ ቢሆንም በዚያው ሰሞን ሌላ ተማሪ በመደብደቡ ከመዘምራን ቡድኑ ተባረረ። ከእናቱ ጋር ያለው ግንኙነት ይበልጥ እየሻከረ ሲመጣ ጃሴ ከአያቱ ቤት እየወጣ በጓደኞቹ ቤትና በየጎዳናው መኖር ጀመረ። የኑሮ መበላሸት በቀጥታ ወደ ወንጀል መራው። በታጣቂነት፣ ዘረፋ፣ በስርቆትና በጸብ ምክንያት ገና በአስራዎቹ ዕድሜ መጀመሪያ ላይ የሕፃናት ማረሚያ ቤት ገባ። ይህ ጨለማ እስር ቤት ሕይወቱን ባልታሰበ መንገድ ሙሉ በሙሉ የሚቀይርበት ስፍራም ሆነ። በ2013 ዓ.ም ጃሴ በሕገወጥ የጦር መሳሪያ ይዞታ ክስ ተይዞ በዚህ ታዳጊዎች ማረሚያ ቤት ሳለ ስኪ ማስክ የተባለውን ወጣት አገኘው። ሁለቱም የውስጣቸውን ቁስልና የሙዚቃ ፍቅር አንድ አይነት ስለነበር በእስር ቤቱ ፍራሽ ላይ እየተቀመጡ በፍሪስታይል ራፕ እርስ በርስ መፎካከር ጀመሩ። ስኪ ማስክ የጃሴን የተለየ ድምፅና ግጥም አጻጻፍ ሲመለከት ከዚህ ከወጣም በኋላ ሙዚቃ መስራት አለብን የሚል እቅድ አወጡ። ከእስር ቤት እንደወጡ ሙዚቃ ለመቅረጽ የሚያስችል ውድ ስቱዲዮ የሚከፍሉበት ገንዘብ አልነበራቸው። በመሆኑም ማይክራፎንና ላፕቶፕ ብቻ በመግዛት በጓደኞቻቸው ቤት መኝታ ክፍል ውስጥ ሆነው ሙዚቃ መቅረጽ ጀመሩ። በ2014 ዓ.ም ጃሴ የመጀመሪያውን ይፋዊ ዘፈኑን ቫይስ ሲቲ የተባለው ሙዚቃ ሳውንድ ክላውድ የተባለ ነፃ ሙዚቃ መልቀቂያ ድረገጽ ላይ ያቀረበ። በወቅቱ የጥበብ ስሙን ኤክስ ቴንታሲዮን ብሎ ሰየመ። ጃሴና ጓደኛው ሜምበር ሶሊ የተባለ የራፕ ስብስብ ቡድን በመመስረት በፍሎሪዳ የመሬት ውስጥ ሙዚቃ እንቅስቃሴ ላይ መሳተፍ ጀመሩ። በ2015 ዓ.ም መገባደጃ ላይ ኤክስ ሉካትሚ የተባለው ሙዚቃውን ለቀቀ። ይህ ሙዚቃ ልክ እንደ ባህሪው ሁሉ እጅግ በጣም ቁጡ፣ የተሰባበረ የድምፅ ጥራት ያለውና የሰሚውን ስሜት ቀስቅሶ ወደ ሮክ ሙዚቃ የሚያስጠጋ የተለየ ስልትም ነበረው። ይሁን እንጂ ሙዚቃ የወጣ ሰሞን ኤክስ በሌላ የወንጀል ክስ ድጋሚ እስር ቤት ተወረወረ። እሱ እስር ቤት እያለ ግን ይህ ዘፈኑ በኢንተርኔት ላይ በከፍተኛ ፍጥነት ተሰራጨ። ታዋቂው ራፐር ድሬክ የኤክስን የሙዚቃ ስልት ገልብጦታል በሚል የተነሳው ውዝግብ ደግሞ ዘፈኑ ይበልጥ እንዲታወቅ አደረገው። በ2017 ዓ.ም ኤክስ ከእስር ቤት ሲወጣ ገና 19 ዓመት ወጣት ቢሆንም ከትናንሽ የቤት ውስጥ ማይክራፎኖች ተነስቶ በአጭር ጊዜ ውስጥ ከትልልቅ የሙዚቃ ኩባንያዎች ጋር $1 ሚሊዮን ውል ተፈራረመ። ይህ ወጣት ወደ ሙዚቃው ዓለም የገባው በምንጣፍ በተነጠፈለት ስቱዲዮ ወይም በሀብታም አምራቾች ድጋፍ አልነበረም። እሱ የውስጡን ሕመም፣ ጩኸትና ንዴት ምንም ሳያሳምር ወደ ጋህር ለቀቀው። ዓለምም ያንን ያልተቀባባ እውነተኛ ስሜቱን ወደደችለት። ዝናው እየጨመረ ሲሄድ ግን ያለፈው ሕይወቱና ባህሪው ጥላ ሆነው ተከተሉት። ስሙ በዓለም አቀፍ ደረጃ በክፉ እንዲነሳ ያደረገው ትልቁ የሕግ ጦርነት የጀመረው በ2016 ዓ.ም ነበር። በወቅቱ ነፍሰ ጡር የነበረችውን የቀድሞ የሴት ጓደኛውን በከባድ ሁኔታ ደብድቧል፣ አስሯታል፣ እንዲሁም ምስክርነት እንዳትሰጥ አስፈራርቷታል በሚል ከፍተኛ ክስ ተመሰረተበት። ይህ ክስ ሚዲያዎችንና የሙዚቃውን ዓለም በሁለት ከፈለው። ይህ የቤት ውስጥ ጥቃት ክስ የኤክስን የሙዚቃ ጉዞ አደጋ ላይ ጥሎት ነበር።
ኤክስ ክሱን ፍርድ ቤት ድረስ በመሄድ በነፃ ለመከላከል እየተከራከረ ባለበት ወቅት አንድ ሚስጥራዊ የድምፅ ቅጂ በህዝቡ ዘንድ ይፋ ሆነ። በዚህም የድምፅ ቅጂ ላይ ኤክስ የቀድሞ የሴት ጓደኛውን እንደደበደባትና በውስጡ ያለውን የጥፋት ስሜት ለጓደኞቹ በግልጽ ሲናገር ይሰማል። ይህ የድምፅ ቅጂ በእሱ ላይ የነበረውን ጥርጣሬ እውነትነትን የሚያረጋግጥ መስሎ ስለነበር በብዙ ተቺዎች ዘንድ ይቅር የማይባል ጭራቅ እንዲባል አድርገውታል። ምንም እንኳን ሕይወቱ በፍርድ ቤት ክርክሮች ቢመሰቃቀልም በሕይወት እያለ የለቀቃቸው ሁለት ዋና አልበሞች እሱን በዓለም አቀፍ ደረጃ በቢሊዮኖች የሚሰማ የሙዚቃ ንጉሥ አድርጎታል። በ2017 ዓ.ም የወጣው 17 የተሰኘ አልበሙ ሲጀምር ኤክስ ራሱ በድምፅ መግቢያው ላይ ይህ አልበም ለእኔ ማስታገሻዬ ነው፣ ወደ አእምሮዬ እንኳን ደህና መጣችሁ ይላል። አልበሙ ሙሉ በሙሉ ስለ ድብርት፣ ስለ ራስን ማጥፋት ሐሳብና ስለ ልብ ስብራት የሚናገር ነው። በዓመቱ መጋቢት 2018 ላይ የወጣው ሁለተኛ አልበሙ የኤክስን ሁለንተናዊ የሙዚቃ ችሎታ ያሳየበት ነበር። ርዕሱም ጥያቄ ምልክት ነበር። በአንድ በኩል እጅግ በጣም ቁጡ የሆኑ የራፕ ዘፈኖች፣ በሌላ በኩል ደግሞ ስፓኒሽ ባህል ያላቸው ዜማዎች፣ አልፎ ተርፎም የሮክና የፖፕ ሙዚቃ ስልቶችን አካቶ ነበር። በዚህ አልበም ውስጥ ሳድ የተሰኘው ዘፈን በዓለም ዙሪያ የቢልቦርድ ሰንጠረዡን በብቸኝነት በመምራት ኤክስን በ20 ዓመቱ የዓለም ቁጥር 1 ድምፃዊ እንዲሆን አድርጎታል። የዚህ ወጣት አልበሞች የሙዚቃ ገበያውን ለማድመቅ የተሰሩ የደስታ ዜማዎች አልነበሩ። ይልቁንስ የአንድን የተሰባበረ ወጣት የውስጥ ጩኸት፣ ፍርሃትንና ህመምን ለዓለም ያሳዩበት መስኮቶች ነበሩ። ኤክስ በሕይወቱ የመጨረሻ ወራት ላይ የነበረው ስብዕና ገና በታዳጊነቱ ከነበረው ቁጡና አመፀኛ ወጣት ፍጹም የተለየ ነበር። ኤክስ የሕይወቱን መጨረሻ ወራት ያሳለፈው በቤቱ ውስጥ ብቻ ሆኖ እንዲሰራ በሚል ጥብቅ የፍርድ ቤት ክትትል ስር ቢሆንም የውስጡን ጨለማ አሸንፎ ወደ ብርሃን ለመውጣት ወስኖ ነበር። ከዚህ ቀደም በመድረክ ላይ ይጮህና ይቆጣ የነበረው ወጣት ጥላቻን አቁሙ፣ እርስ በርስ ተዋደዱ፣ በሕይወታችሁ ላይ ትልቅ ግብ ይኑራችሁ እያለ መምከር ጀመረ። ወጣቶች የእሱን የተሳሳተ መንገድ እንዳይከተሉ አጥብቆ የሚለምን ነበር። ኤክስ ንግግሩን በተግባር ለመተርጎም በፍሎሪዳ በሚገኝ የሕፃናት ማሳደጊያዎችና የችግረኞች መጠለያዎች ውስጥ በግንባር በመገኘት የገንዘብ የደብተርና የአልባሳት እርዳታዎችን ማድረግ ጀመረ። ዘ ሄልፒንግ ሃንድ ቻሌንጅ የተባለ የበጎ አድራጎት ንቅናቄም በኢንተርኔት ላይ አስጀመረ። ይህንን የውስጥ ለውጡን በውጫዊ ገጽታውም ጭምር ያሳይ ነበር። በመጀመሪያ ላይ ዝነኛ ያደረገውንና የንዴት ምልክት የነበረውን ግማሽ ጥቁርና ግማሽ ቢጫ ጸጉሩን ሙሉ በሙሉ በመላጨት በመጨረሻም የሰላምና የጸጥታ ምልክት የሆነውን ሰማያዊ ቀለም ተቀባ። ይህ ለውጥ አሮጌው ጃሴ ሞቷል፣ አዲሱና ሰላማዊ ጃሴ ተወልዷል የሚል ትርጓሜን አሰጥቶት ነበር። ከዚህ በላይ ኤክስ የነበረው ትልቅ ህልም የተረጋጋ አባት በመሆን ልጁን በሰላም የሚያሳድግበትን አዲስ ሕይወት ያልም ነበር። ይህን ሐሳቡንና ህልሙን ግን የሚፈጽምበት ጊዜ አላገኘም። ሰኔ 18 ቀን 2018 እንደ አውሮፓውያን አቆጣጠር በፍሎሪዳ ደማቅ የፀሐይ ብርሃን የታየበት ሰኞ ቀን ነበር። ጃሴ ኦንፍሮይ ከቤት ከመውጣቱ በፊት በኢንስታግራም ገጹ ላይ በዚህ ሳምንት መጨረሻ በፍሎሪዳ የበጎ አድራጎት ዝግጅት እያዘጋጀው ነው የሚል የመጨረሻ መልእክት አስቀምጦ ነበር። ከሰዓታት በኋላ ጃሴ አዲስ ሞተር ሳይክል ለመግዛት በማሰብ ከእህቱ ባል ጋር በመሆን በፍሎሪዳ ወደሚገኘው ሪቫ ሞተር ስፖርት የተባለ የሞተር ሳይክል መሸጫ ሱቅ አመራ። ወደ ሱቁ ከመግባቱ በፊት ግን እሱን በቅርብ ይከታተሉ የነበሩ 4 የታጠቁ ዘራፊዎች መኪናቸውን እያሽከረከሩ ይከተሉት ነበር። ጃሴ በሱቁ ውስጥ ለተወሰኑ ጊዜያት ቆይቶ ከደጋፊዎቹ ጋር ፎቶ ከተነሳ በኋላ ወደ መኪናው ተመለሰ። ልክ 9 ሰዓት ከ40 ገደማ ጃሴ የሱቁን የትርፍ መንገድ አልፎ ወደ ዋናው አስፋልት ለመግባት የቢኤምደብሊው መኪናውን እያሽከረከረ ሳለ አንድ ጥቁር የዶጆ መኪና በድንገት መንገዱን ዘጋው። ከመኪናው ውስጥ 2 ጭንብል የለበሱና ጠመንጃ የያዙ ወጣቶች ዘለው ወረዱ። ወደ ጃሴ መኪና መስኮት በመጠጋት በላፕቶፕ ቦርሳ ውስጥ የነበረውን $50,000 ገንዘብና ውድ የእጅ ሰዓቱን እንዲሰጣቸው ጠየቁት። ጃሴ ቦርሳውን ላለመስጠት ለአጭር ሰኮንዶች በትግል ላይ ያለ አንደኛው ዘራፊ ርኅራኄ በሌለው ሁኔታ ተኩስ ከፈተበት። በጥይት ክፉኛ የተመታው ጃሴ ወዲያውኑ ራሱን ሳተ። ዘራፊዎቹ ቦርሳውን ነጥቀው በከፍተኛ ፍጥነት ከአካባቢው ተሰወሩ። ወዲያውኑ በአቅራቢያ ወደሚገኝ ሆስፒታል ቢወሰድም ዶክተሮቹ ሊያተርፉት አልቻሉም። አመሻሽ ላይ የፖሊስ መርማሪዎች ጃሴ ኦንፍሮይ በ20 ዓመቱ ከዚህ ዓለም በሞት ተለይቷል የሚለውን መርዶ ይፋ አደረጉ። ኢንተርኔቱ በድጋሚ ተናወጠ። ፖሊስ ግድያው በተፈጸመ ጥቂት ቀናትና ሳምንታት ውስጥ 4ቱንም ወጣቶች በቁጥጥር ስር አዋላቸው። ከግድያው 5 ዓመታት በኋላ ከ4ቱ ተከሳሾች 3ቱ በአንደኛ ደረጃ ከባድ ግድያ ጥፋተኛ ሆነው ተገኙ። ፍርድ ቤቱ ለ3ቱም ወጣቶች የዕድሜ ልክ እስራት ያለምንም የይቅርታ መብት ፈረደባቸው። ሮበርት አለን የተባለው ተከሳሽ ላይ ግን ፖሊስ ጋር በመተባበሩና ጓደኞቹ ላይ በመመስከሩ የተደረገለት ስምምነት መሰረት የ7 ዓመታት ጥብቅ እስራት ተፈረደበት። የኤክስኤክስኤክስ ቴንታሲዮን የህይወት ጉዞ የተጠናቀቀው ገና 20 ዓመት ወጣት እያለ ለመለወጥና አዲስ ሰው ለመሆን በተዘጋጀበት ጊዜ ነበር። ኤክስኤክስኤክስ ቴንታሲዮን ፍጹም ሰው አልነበረም። አንዳንዶቹ እንደ ጀግና ያስታውሱታል፣ ሌሎቹ ደግሞ በስህተቶቹ ይፈርዱበታል።
ኤክስ በጥፋትና በጥሩ ሥራዎች በጭካኔና በፍቅር መካከል የዋዠቀ ሰው ነበር። በ20 ዓመቱ ከዚህ ዓለም ቢለይም በሙዚቃው የዘመኑ የማይረሳ ሰው ሆኖ ቀርቷል።